ራ የምትወፍርባቸውን ቦታዎች ባለፈው ቪዲዮ ላይ አይተን ነበር። አሁን ደግሞ የምትቀጥንባቸውን 4 ቦታዎች እናያለን። ራ የት ቦታ ነው የምትቀጥነው? ራ የምትቀጥንበት ቦታ 4 ቦታዎች አሉ። 4 ሁኔታ ላይ ስትመጣ ራ አቅጥለን እናነባታለን ማለት ነው። በስቴፕ እናያቸው። የመጀመሪያ ራ ከስራው ነው ከመጣች እናቀጥናታለን። ምሳሌ ከሪሙን ስንል አሁን እንደምትመለከቱት ራ ከስራው ነው መጣለች። ሌላ ምሳሌ ሪሁን ስንል አሁንም ራ ከስራው ነው ስለመጣች እናቀጥናታለን። የመጀመሪያ ይሄ ነው። ቁርአን ላይ ከስራው ነው ከመጣች ማቅጠን ነው። ሁለተኛው ህግ ደግሞ ራ ስኩን ሆና ከፊት ለፊቷ ከስራ የሆነ ፊደል ከመጣ እናቀጥናታለን። ምሳሌ ፊርዓውን ስንል አሁን ራ ስኩን ሆና መጣለች። ከፊት ለፊቷ ደግሞ ከስራ የሆነ ፊደል መጥቷል። ስለዚህ እናቀጥናታለን ማለት ነው። ፊርዓውን ፋ ከስራው ስለመጣ ራ ስኩን ሆና ከፊት ለፊቷ ከስራ ፋ ስለመጣ እናቀጥናታለን። ፊርዓውን ሶስተኛ ሁኔታ ላይ ደግሞ ራ የምናቀጥነው ራ ስኩን ሆና ከመጣች ከፊት ለፊቷ ደግሞ አሁንም ስኩን የሆነ ፊደል ከመጣ ከሱ በኋላ ደግሞ ከስራ የሆነ ፊደል ከመጣ እናቀጥናታለን። ምሳሌ ሂጅር ስንል አሁን ራ ስኩን ነው፣ ከፊት ለፊቷ ስኩን የሆነ ፊደል መጥቷል። ከሳ በኋላ ደግሞ ከስራ የሆነ ፊደል መጥቷል። በዚህ መልኩ በዚህ ስቴፕ ከመጣች ቁርአን ላይ እናቀጥናታለን። ምሳሌውን እንድገመው ሂጅር። አራተኛው ራ የምትቀጥንበት ደግሞ ራ ስኩን ሆኗ ከፊት ለፊቷ ደግሞ ያ ሊን ከመጣ ወይም ያ ስኩን ሆኖ ከመጣ ትቀጥናለች ማለት ነው። ለምሳሌ ኸይር ስላውን ራ ስኩን ሆኖ መጣለች፣ ከፊት ለፊቷ ደግሞ ያ ስኩን ሆኖ መጥቷል። ወይም መዱሊን የሚባለው ከመጣባት ትቀጥናለች። ኸይር። ሌላ ምሳሌ ላ ضይር። ስለዚህ እነዚህ 4 ቦታዎች ላይ ያ ከመጣች ወይም በዚህ 4 ሁኔታ ላይ ከመጣች እናቀጥናታለን ማለት ነው። እነዚህን ስቴፖችን በደንብ እየደጋገማችሁ አጥኑ። ወሰላሙ አለይኩም ወራህመቱላህ።